አንዳንድ ጊዜ ኢማም አህመድ ጀግና አይደለም ብሎ የሚሞግቱ ሰዎችም ይገርሙኛል። ጀግና ማለት ምን ማለት ነው? መጀመሪያ ጀግና ማለት በተለይ በድሮ መንግስታት ዘመን በውጊያና በአጼያዊ ስርዓት ወይንም በኢምፓየር በነበረው ስርዓት ውስጥ ያሸነፈና ጉልበት ያለው ተዋግቶ ድል ማድረግ የቻለው አካል ነው በትክክል ማንነቱን አስከብሮ የሚኖር። እንኳን ያን አይደለም ዛሬ ጀግና ተብለው የሚሸለሙ ሰዎች በስራና በልማት ምናምን ካልሆነ ውጊያ ካለው እኮ ሰው በመግደል ጠላት ነው ተብሎ ስም ስለተሰጠው ነው እንጂ ያው ሰው ነው እየሞተ ያለ። በተለያየ ዘርፉ ጀግና ተብለው ያሉት ሁሉንም ካየን ሁሉም ሰው የገደሉ ለመከላከል ይሁን ሀገራቸውን ለመጠበቅም ይሁን ምክንያቱም ምንም ይሁን ምን ዲፌንድ ሲያደርጉ ያው ውጊያ ነው። እሱም ፓርት ያየን ጀግና አይደለም ማለት ትንሽ ይቸግራል። እኔ 11 ነጥቦችን ተክለ ጻዲቅ መኩሪያ ስለ ኢማም አህመድ ያነሱትን ብቻ አውርቼ ለሌሎች ወንድሞች እድል መስጠት ስላለብኝ ይቋጫሉ። ተክለ ጻዲቅ መኩሪያ በአፄ ኃይለ ሥላሴ መንግስት ድጋፍና ፍላጎት የግራኝ አህመድ ወረራ የሚለው መጽሐፍ እንዲጻፍ ስፖንሰር ተደርገው የተለያዩ በፈረንሳይኛ፣ በአረብኛ፣ በእንግሊዝኛ የተጻፉ መጽሐፍቶች እንዲቀርቡላቸውና በመንግስት በጀት ጥናት እንዲያደርጉ ተመድበው እየሰሩ የ1966 አብዮት ደረሰ። በዚህ አጋጣሚ ልክ መጽሐፉን ሲጨርሱ ደርግ ስልጣኑን ያዘ። መጽሐፉን ጨርሰው ሊመረቅ ሲል ኃይለ ሥላሴ የቁም እስረኛ ሆኑ። ሐምሌ 16 ኃይለ ሥላሴ የተወለዱበት ቀን ነው። ልደታቸው ይከበራል። ስለዚህ በሰፊው ሊመረቅና ሴሌብሬት ሊደረግ የታሰበው የግራኝ አህመድ ወረራ መጽሐፍ ያው ሀዲያ እንዲሁ ኮፒውን ተክለ ጻዲቅ መኩሪያ በሰው በኩል ላኩላቸውና መጽሐፉ መጀመሪያ እንደ መንግስት ሰፖርት እንደተደረገው አልሄደም ያሉ ታሪካዊ መረጃዎች ላይ እንዳዩ። በዚህ ወደ 800 እና 900 በሚቀርበው ትልቅ መጽሐፍ ውስጥ ኢማም አህመድ ለምንድነው ስኬታማ የሆነው ብለው ተክለ ጻዲቅ መኩሪያ ከሌሎቹ ጸሐፊዎች እና ከሌሎቹ ከቤተ ክርስቲያን አካባቢ እንዲሁ ሰይጣናዊ የሆነ ሁሉን ነገር ጭራቅና ሰው አይደለም የሚል ስብዕና ለማስያዝ ከሚያስቡት ሰዎች መለስ ብለው እንደ አንድ ጸሐፊ አናላይዝ አድርገው የስኬቱ ምስጢር 11 ናቸው ብለው የቆጠሯቸውን ልጥቀስና ቆማለሁ። አንደኛ ብልህነቱ ብለው ይጠቅሳሉ ተክለ ጻዲቅ መኩሪያ። ኢማም አህመድ በአጠቃላይ በሚያደርጋቸው ነገሮች ብልህ ሰው እንደነበረ። ሁለተኛ ደፋርነቱ ብለው ይጠቅሳሉ። ሶስተኛ ጠላትን ሲዋጋ ጥናት ሳያደርግ የነሱ አቅም ምን ላይ ነው ያለው የሚለውን ሲቹዌሽን አናሊሲስ ሳይሰራ ወደ ውጊያ ዝም ብሎ አይገባም ይላሉ። አራተኛ ዝም ብሎ እንደ መሪ ቁጭ ብሎ ሰራዊት አይልክም። ራሱ በተግባር አብሮ ተሳትፎ ጦርነቱን እየተሳተፈ እየመራ በዛ መልኩ አርአያ ሆኖ መሄዱን ይጠቅሳል። አምስተኛ እኔ መሪ ነኝና ሁሉን ነገር እኔ ነኝ ማደርገው ብሎ ውሳኔዎችን ብቻውን አይወስንም። የጦር መሪዎቹ ምን ሐሳብ አላቸው ብለው የሰው ሐሳቦችን በግብአትነት ይጠቀማል። እኔ ፍትዋል ሀበሻን ሳነብ አንዱ ገርሞኝ የነበረው በጊዜው ወታደራዊ ትርኢት ዛሬ መንግስታት ያሳዩ የለም። ወታደራዊ ትርኢት ማሳየት አለብን። ቀስተኛው ለብቻ፣ ፈረሰኛው ለብቻ፣ ሁሉም ወደ 20,000 ጦር አካባቢ ማሳየት አለብን የሚል ከሱ ሰራዊት መሃል አንዱ ሐሳብ አቀረበ። ይሄን ስናሳይ ምናልባት እዚህ አካባቢ ያሉ ማህበረሰቦች መረጃውን ለዛኛው ወገን ስለሚያደርሱ አንድም ትርኢቱ ሲታይ ለኛ ወገን የስነ ልቦና ከፍታ ይሰጣል፣ ሁለት ለዛኛው የበታችነትን ውስጡ ያሰርጻል የሚል አንድ ሰው ሲያቀር ትክክል ነው ብሎ ወዲያው ወደ ተግባር እንዲውል አደረገ እና ሹራ ሲደረግ የተለያዩ አካላት ምን ሐሳብ አላችሁ ብሎ መጨረሻ ላይ ሰመራይዝ አድርጎ ነው የሚወስነው እንጂ ሁሉ ነገር በራሱ አይወስንም የሚል ተክለ ጻዲቅ መኩሪያ ያስቀምጣሉ። ሰባተኛ ስትራቴጂስትና ታክቲክ ያለው ነው ይላሉ። እዚህ ጋር ደግሞ አንድ ቦታ ይገርመኝ 30 ሰው አካባቢ ይዞ እየተንቀሳቀሰ ነው።
ሌላ የሙስሊም ጦር ደግሞ ያጼውን ጦር ከዛ ሲያሳድድ እነሱ ደግሞ ከዚህ ነው ያሉት። አብሮት ያሉት ሰዎች ወተን እንጋፈጣሉ። አይ አንጋፈጥም ማለት እያሳደዷቸው ያሉት ሙስሊሞች ናቸው። እኛ ደግሞ ከዚህ ወጣ ብለን መሀል እናስገባቸው ሲል ብዙ ናቸው። ብዙ ስለሆኑ ደፍጥጠው ነው የሚያልፉና ስለዚህ ምን ተደበቁ አላቸው። ኢማም አህመድ ተደበቁ። ልክ ልፍ ሲሉ ከኋላ ወጡባቸው። ምክንያቱም እነዛ ቀደም የሚያውቋቸው ያሳደዷቸው ያጠቋቸው ሰዎች ናቸው ብለው ስለሚያስቡ 30 ሆነን ብዙን መማረክ እንችላለን፣ ብዙ ጥቃት ማድረስ እንችላለን ብለው ተደበቁና ልክ ልፍ ሲሉ ወጡባቸው። በኋላ እነዛ ደረሱብን ብለው ተሸብረው ብዙ መሳሪያዎችን ብዙ የተለያየ ትጥቆችን ይዘው የሚሮጡትን ነገር ሁሉ ጥለው ይሄዱበትን አስታውሳል። ሌላው ሀብት ምርኮ ሲገኝ ብዙ ጊዜ ጠላት ላይ ድል ተደርጎ ሽንፈት የሚመጣው አንዱ ስኬት ሲገኝ ሀብት ይገኛል፣ ገንዘብ ይገኛል፣ የተለያየ ነገር ይገኛል። ሰዎች የተነሱበትን ዓላማ ትተው ገንዘቡ ላይና የተገኘው ነገር ላይ ትኩረት ያደርጋል። ይህን የሀብት ጉዳይ ሙሉ ለሙሉ ስልጣኑን ወደ ራሱ አድርጎ እሱ ነው ለማን ምን ይገባል የሚለውን ዲሳይድ የሚያደርግ እንጂ ሌሎች ሰዎች ይማርከናል ይዘናል በሚል ከዋናው ጉዳይ እንዳያዘነብሉ ማድረጉ ይላሉ አቶ ተክለ ጻድቅ። 9ኛ የሚመረኩ የክርስቲያን ጦር አባላት ውስጥ ጠቃሚ ናቸው ብለው ኢማም አህመድ ያሰባቸውን ሰዎች ምንም ያህል ጥፋት ቢያጠፉ ምህረት በማድረግ ለሱ ዓላማ መልሰው እንዲሰሩ እስካመነበት ድረስ ያደርጋል። ለዚህ ዓላማ ግን የማይሰሩና ተመልሰውም ከድተው አደጋ የሚያደርሱ ከሆነ እርምጃ ይወስድባቸዋል። ስለዚህ በራሱ በአጼ ልብነ ድንግል ጦር ውስጥ የተማረኩትን መልሶ ለዓላማው መጠቀሙ ይላል። 10ኛ ከውጭ መሳሪያ እርዳታና የወታደር ድጋፍ ማግኘቱን ያነሳሉ። 11ኛ የመሪነት ችሎታው የሚደነቅ ነው ብለው ሰመራይዝ ያደርጋል። ኢማም አህመድ በእነዚህ ምክንያቶች ስኬቱን እንደተጎናጸፈ ያሳየናል። አንዳንዱን ስናይ ልክ ነው፣ ድፍረቱ ከባድ ነው። ለምሳሌ እስቲ አክሱም ሐውልትን ያየ ሰው አለ? አክሱም ሐውልት ረጅም ነው፣ 30 ምናምን ሜትር ነው፣ 37 ሜትር እንደዚህ ትልቅ ነው። ግዝፈቱን አስቡት። ይሄን መጣል አለብን ብሎ ሐሳብ አቅርቡ። ይሄ ለምን እንደ ሞራል የሚታይ ክርስቲያኑ ስለሆነ ይሄን ማፍረስ አለብን ብሎ አሰበ። እንዴት ችሎ ይፈርሳል? የትኛው ወታደር? ስለዚህ ፈረሰኛው በጠቅላላ ጠራና ያንዳንዱ ፈረሰኛ ፈረሳችሁን ከአክሱም ሐውልት ጋር ሰሩ ብሎ ሁሉም ፈረስ አንድ ላይ ሲሄዱ በርቀት አክሱም ሐውልትን ጥለው ያው ተፈረካክሰው እዛ ታዩታላችሁ። ይሄን አክሱም ሐውልትን ጣለ ብለው ሲያስቡ ስነ ልቦና ይናወጣል። እንዴት ያለ ቢሆን ነው እንዲህ ያደረገ? እና አንዳንድ ጊዜ ያኛው ወገን ተደሰተበት ወይንም ይኮራበታል ብሎ የሚያስበውን አካል ስነ ልቦናቸውን ክራሽ ለማድረግ የሚሄዳቸውን ነገሮች ስናይ ከተለመደው በሙስሊም ሱልጣኔቶችና ከነበሩ